በጣም የባረከኝ ያሰፋኝ አመት ነው። እግዚአብሔር ይመስገን። እንኳን አሻገረ፣ እንኳን ተሻገረ። አንድ ወዳጅ ነበረኝና ሁሌ ምን ይል ነበረ፣ መክብብ ላይ ያለውን ቃል በጣም ያነሳው ነበረ። ይቷል ከተገናኘን ራሱ ጠፋብኝ ስሙና ምን ይላል መሰላችሁ? መክብብ 9 ከቁጥር 11 ላይ ከፀሐይ በታች ሩጫ ለፈጣኖች፣ ጦርነትም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየው። ጊዜና እድል ግን ሁሉን ያገናኛቸዋል ይላልና ስለፈጠንን ሯጭ ልንሆን አንችልም። አስተዋይ ስለሆነ ባለጠጋም ልንሆን አንችልም። ፈጣን የምንሆነው ባለድል የምንሆነው ኃያል የምንሆነው እንጀራ የምናገኘው ጠቢብም የምንሆነው መቼ ነው? ጊዜና እድል ሲገናኙልን ማለት ነው። እና ምን ገባኝ አሁን በዘመን መጀመሪያ ላይ ነው ያለነው። በአመት መጀመሪያ ላይ 2017 አፍተር አን አወር ይገባል። መስከረም 1 2017 ይገባልና ምን አገኘን ማለት ነው? ጊዜ እድል። ይሄ ከማን ነው? እግዚአብሔር ነው። ምናልባት የዛሬ አመት አብረናቸው በዓል አክብረን የዛሬ አመት በሰላም ያድርሰን ተባብለን በተለያየ ምክንያት ዛሬን ማየት አልቻሉ። በተለያየ ምክንያት በእግዚአብሔርም ፈቃድ ክፉም ቀድሟቸው ሊሆን ይችላል። በተለያየ